የዳንኤል ክብረት ከስልጣን መነሳት እያነጋገረ ነው። ከፋና ብሮድካስቲንግ ኮርፖሬሽን የቦርድ ሰብሳቢነት የተባረሩ ሲሆን በቀጣይም ከጠቅላይ ሚኒስተሩ አማካሪነታቸው ሊነሱ ይችላሉ ተብሏል። ዳንኤል ክብረት የጥላቻ ንግግር በማራባት የሐሰት መረጃዎችን በማሰራጨት ግጭትን በማባባስና በተለያዩ ማህበረሰቦች ላይ ያነጣጠሩ አስነዋሪ ንግግሮችን በማህበራዊ ሚዲያና በተለያዩ መድረኮች በማሰራጨት ይታወቃሉ። ቀዳሚው መረጃችን ነው። በመከላከያ ማዕከላዊ ዕዝ ውጥረቱ ቀጥሏል። መረጃ ለፋኖ የሚያቀብሉ አካላት አሉ በሚል ፍተሻና መታመስ መጀመሩ ተገልጿል። አገዛዙ ከባድ ድንጋጤ ውስጥ ገብቷል። ሌላኛው መረጃችን ነው። ከነገ ጀምሮ በመላው አማራ ክልል ለተከታታይ ቀናት መንገድ ዝግ እንደሚሆን የአማራ ፋኖ ብሔራዊ ንቅናቄ ጥብቅ የጥንቃቄ መመሪያ አስተላልፏል። ሌላ በኩል በወሎ አማራ ሀብሩ ግንባር ማላምባ አካባቢ ላይ ፋኖ በወሰደው ከባድ እርምጃ ያገዛዙ ሰራዊት ከባድ ኪሳራን አስተናግዷል። በደብረ ታቦርና ወረታ መስመርም የሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦር አገዛዙ ላይ ከፍተኛ ድል ተቀዳጅቷል። ወደ እናንተ ይደርሳል። ጄኔራሉ መታገታቸው ተረጋግጧል። አንድ ወር ለሚሆን ጊዜ ከአደባባይ የጠፉት ጄኔራሉ መታገታቸውን የፈረንሳዩ ጋዜጣ ይፋ አድርጓል። እስከ መጨረሻው አብራችሁን ከቆያችሁ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። የተወደዳችሁን የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምንቆያችሁን ሁለት ሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት የጋበዝን። አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። የመከላከያ ማዕከላዊ ዕዝ ውጥረት ላይ መሆኑ ተነግሯል። በአገዛዙ የጦር መዋቅር ውስጥ ከፍተኛውና ስትራቴጂካዊ አካል በሆነው የማዕከላዊ ዕዝ ውስጥ ከፍተኛ አለመረጋጋትና ውጥረት መንገሱ ተሰምቷል። ውጥረቱን ሊነሳ የቻለው የጦርነቱን ሚስጥራዊ እቅዶችና የደህንነት መረጃዎች ለፋኖ ታጣቂዎች አሳልፎ የሚሰጡ የውስጥ አካላት አሉ በሚል ነው ተብሏል። የመረጃ ምንጮች እንደሚያመላክቱት ከቅርብ ጊዜ ወዲህ በእቅድና በስልት የሚመሩ የወታደራዊ ዘመቻዎች አስቀድመው መክሸፍና የፋኖ ስምሪቶች ከመከላከል ይልቅ ወደ ማጥቃት መሸጋገራቸው በማዕከላዊ ዕዝ አመራሮች ዘንድ ትልቅ ድንጋጤ ፈጥሯል ነው የተባለው። ይህን ተከትሎም በከፍተኛ መኮንኖችና በደህንነት ሰራተኞች ላይ ጥብቅ የሞባይል ስልኮችና የስልክ ልውውጦች ክትትል እየተደረገ ይገኛል። በዚህ ውስጥ ባሉ የተለያዩ የአመራር እርከኖች መካከል ጥርጣሬና መከፋፈል እንደነገሰና የመረጃ ፍሰቱ ከማን ነው የሚለው ጥያቄ ተቋሙን እያመሰው እንደሆነ ተገልጿል። ይህ የውስጥ መረጃ መሽሎክ ወታደራዊ ስምሪቶችን አደጋ ላይ እየጣለ በመሆኑ በአመራር ደረጃዎች ላይ አስቸኳይ የሰው ኃይል ሽግሽግና ከባድ ፍተሻዎች እየተደረጉ መሆኑ ተጠቁሟል። ማዕከላዊ ዕዝ በአገሪቱ ወታደራዊ መዋቅር ውስጥ ዋና ዋና የጦር መሳሪያዎችና ስትራቴጂዎች የሚቀረጹበት ማዕከል ነው። ከዚህ ተቋም የሚወጡ መረጃዎች በቀጥታ የጦርነቱን አቅጣጫ የመቀየር አቅም አላቸውም ተብሏል። ይህ በማዕከላዊ ዕዝ ውስጥ እየታየ ያለው መታመስ በቀጣይ በሚደረጉ ወታደራዊ ስምሪቶች ላይ ታላቅ ተጽዕኖ ሊያሳድሩ እንደሚችሉ የፖለቲካና የወታደራዊ ጉዳይ ታዛቢዎች እየገለጹ ነው። በሌላ መረጃ ዳንኤል ክብረት ከስልጣን መሰናበታቸው ተገልጿል። ጠቅላይ ሚኒስትር አብይ አህመድ የማህበራዊ ዘርፍ አማካሪና የቅርብ ሰው የሆኑት ዳንኤል ክብረት ከፋና ብሮድካስቲንግ ኮርፖሬሽን የቦርድ ሰብሳቢነት ስልጣናቸው መነሳታቸው ተገልጿል። የዲያቆን ዳንኤል ክብረት ከስልጣን መነሳት ድንገተኛ አልነበረም። ከተቋሙ ፋና ኮርፖሬሽን ሰራተኞችና የስራ ኃላፊዎች በተደጋጋሚ ይነሱባቸው በነበሩ ተከታታይ ቅሬታዎችና አለመግባባቶች ሳቢያ እንደሆነ ተገልጿል። በዲያቆን ዳንኤል ምትክ የፋና ብሮድካስቲንግ ኮርፖሬሽን የቦርድ ሰብሳቢ ሆነው የተሾሙት የወቅቱ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ወይዘሮ እናታለም መለሰ መሆናቸው ታውቋል። ዳንኤል ክብረት በተለያዩ ማህበራዊ ሚዲያዎችና ህዝባዊ መድረኮች ላይ በሚያደርጓቸው ንግግሮች ሳቢያ ስማቸው በተደጋጋሚ በትችት ይነሳል። ተቺዎቻቸውንና የተለያዩ የሰብአዊ መብት ተሟጋቾች ዳንኤልን በሚከተሉት ነጥቦች ይወቅሷቸዋል። የመጀመሪያው በተለያዩ የህብረተሰብ ክፍሎችና ብሔረሰቦች መካከል የቅሬታንና መከፋፈልን የሚፈጥሩ ቃላትንና ንግግሮችን በይፋ መድረኮች በመጠቀም ነው። እንዲሁም ወቅታዊና የሆኑ ሀገራዊ ጉዳዮችን አስመልክቶ ያልተረጋገጡና ውጥረትን የሚጭሩ መረጃዎችን በማህበራዊ ገጾች በማጋራት ይታወቃሉ። ወደ ሌላኛው መረጃችን ስናልፍ የአማራ ፋኖ ብሔራዊ ንቅናቄ ጥብቅ መመሪያ አስተላልፏል። የብልጽግና አገዛዝ ምርጫ ለማድረግ የሚያስችል ነባራዊ ሁኔታ በሌለበት አውድ ውስጥ በተለይም በአማራ ክልልና በሌሎች አካባቢዎች የመከላከያ ጄኔራል መኮንኖችን ጨምሮ የበርካቶችን ሕይወት የሚቀጥፍ የተፋፋመ ጦርነት እያለ በመጪው ሰኞ ግንቦት 4 2018 የምርጫ ድግስ ማዘጋጀቱ ይታወቃል ብለዋል። አገዛዙ ምርጫው ህዝቡን ባሳተፈ መንገድ እንደሚያከናውንና የምርጫ ሂደቱን ለማሳካት የሚያበቃ አንዳችም ቅድመ ሁኔታ ያልተሟላ መሆኑን ቢያውቅም ዓለም አቀፍ ማህበረሰቡንና ሌላው ኢትዮጵያን ጭምር ለማታለል በአንዳንድ ከተሞች ይዞታውን ለማስፋፋት አዲስ የውጊያ ግንባሮች በመክፈት ላይ ይገኛል ብለዋል። ይህን ተከትሎም ከአገዛዙ ሰራዊት ጋር የሚደረጉ ውጊያዎች በበርካታ አካባቢዎች ከሌላው ጊዜ በባሰ ሁኔታ ተጠናክረው ቀጥለዋል። የአገዛዙ ኃይል ሲቪሊያንን መጨፍጨፉ እንደ ውጊያ ስልት ከመጠቀሙ ባሻገር ባገኘው አጋጣሚ ሁሉ ጅምላ ጨራሽ መሳሪያዎችን በዘፈቀደ በማስወንጨፍ የሚያደርሰው
የሚያደርሰው ጉዳት በመቀጠሉ የህዝብ ደህንነት ለመጠበቅ ሲባል ይህንን የጥንቃቄ መመሪያ ማስተላለፍ አስፈላጊ ሆኖ ተገኝቷል ብለዋል። በመሆኑም ከአርብ ግንቦት 21 ቀን 2018 ጀምሮ ለተከታታይ 5 ቀናት ከአምቡላንሶች በስተቀር ሁሉም መንገዶች ለተሽከርካሪ ዝግ መደረጋቸውን እያሳወቅን በእነኚህ ቀናት ውስጥ ህዝቡ መደበኛ እንቅስቃሴውን በመገደብ ጭምር ተገቢውን ጥንቃቄ እንዲያደርግ እናሳስባለን ብሏል። የአማራ ፋኖ ብሔራዊ ንቅናቄ ወደ ውጊያው መረጃዎች ስናልፍ ደግሞ በወሎ ቤተ አማራ ሀብሩ ግንባር ማላምባ አካባቢ የሚኒሊክ ዕዝ ቀኝ ቡድን አባላት በወሰዱ የተደፈጣ እርምጃ በርካታ ያገዛዙ ወታደሮች እርምጃ እንደተወሰደባቸውና ሲጠቀሙባቸው የነበሩ ተሽከርካሪዎች መውደማቸው ታውቋል። በጥቃቱ አንድ ሲኖትራክ ተሽከርካሪ ሙሉ ኃይሉ በቦምብ እንደተመታና ሌሎች ተሽከርካሪዎችም ከፋኖ ጥቃት ለማምለጥ ሲሞክሩ ገደል በመግባትና እርስ በርስ በመጋጨት ከፍተኛ ጉዳት ደርሶባቸዋል ሲል ፋኖ ያስታውቀው። በደብረ ታቦርና ወረታ መስመርም የሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦር በአገዛዙ ላይ ከፍተኛ ድል ተቀዳጅቷል። የአገዛዙ ሰራዊት መነሻውን ደብረ ታቦር ከተማ በማድረግ ወደ ወረታ ሲያደርግ የነበረው እንቅስቃሴ የአፋብን ሰሜን አማራ በላይ ዕዝ ሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦር አካል የሆነው አሳምነው ብርጌድ አድራጊነት ማክሸፉ ተገልጿል። ክፍለ ጦሩ በደረሰው መረጃ መሰረት ግንቦት 19 2018 ከጧቱ 12 ሰዓት ተኩል ጀምሮ የደፈጣ ውጊያ በመክፈት ያገዛዙን ኃይል ክፉኛ አዳክሟል። ከጧቱ 12 ሰዓት ጀምሮ እስከ ቀኑ 9 ሰዓት ድረስ ለረጅም ሰዓታት በዘለቁ በዚህ ወደ ውጊያ ከቆሌ እስከ ተንሸራታች ከኮካ እስከ አለምሳጋ እንዲሁም ከአርማ እስከ ኮሶ ማርያም ድረስ በተዘረጋው ግንባር የፋኖ ጀግነት በአገዛዙ ሰራዊት ላይ ከፍተኛ ድል ተቀዳጅተዋል። የሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦር አናብስት አገዛዙን በማስታደድ አከርካሪውን በመስፈር በፋኖ የትግል ጽናትና ለአገዛዙ ሽንፈት ሌላው የድል ምዕራፍ ተመዝግቧል። የሜጀር ጀነራል ባንታ ባተ አንደኛ ኮር የህዝብ ግንኙነት ክፍል እንደገለጸው የፋኖ ጀግኖች በሚንቀሳቀሱባቸው ቀጠናዎች ሁሉ የአገዛዙ ኃይሎች በሽንፈት የተንገዳገዱ ይገኛሉ ብለዋል። በሌላ በኩል ጄኔራሉ መታገታቸው ተረጋግጧል። አንድ ወር ለሚሆን ጊዜ ከአደባባይ የጠፉት ጄኔራሉ መታገታቸውን የፈረንሳይ ጋዜጣ ይፋ አድርጓል። ጄኔራል ወደ አዲስ አበባ እንዳይጓዙና ለፌዴራል መንግስት ባለስልጣናት ጋር እንዳይገናኙ በሚል ነው የታገቱት ተብሏል። ጄኔራሉ ታግተዋል የተረጋገጠ መረጃ ነው። ህወሓት ከአንድ ወር በፊት ደብረጽዮን ገብረ ሚካኤልን ፕሬዝዳንት አድርጎ ጄኔራል ታደሰ ላይ መፈንቅለ መንግስት ካከናወነ በኋላ ጄኔራሉ ጠፍተው ከርመዋል። በዚህ የመፈንቅለ አስተዳደር በኋላ በአደባባይ ያልታዩት ጄኔራል ታደሰ የጠፉ በሚልም ብዙ ሲጠየቅ ነበር። ለዚህ ጥያቄ መልስ የሚሆን መረጃ ዛሬ ይፋ ሆኗል። ታማኙ የፈረንሳይ ጋዜጣ አፍሪካን ኢንተለጀንስ ስለ ጉዳዩ ሰማሁት ያለውን መረጃ ምንጮቹን ዋቢ አድርጎ ዘግቧል። ጄኔራል ታደሰ ወረደ ከመቀሌ እንዳይወጡና እንዳይንቀሳቀሱ ታግተው እንደሚገኙ አረጋግጫለሁ ብሏል። ጄኔራል ወደ አዲስ አበባ እንዳይጓዙ በዚያም ከፌዴራል ባለስልጣናት ጋር እንዳይገናኙ በሚል በህወሓት ቁጥጥር ስር ናቸው በማለት ዘግቧል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። አንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዳዲስ እና ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።